በእስራኤልና ኢራን መካከል የተነሳው ጦርነት ተባብሶ አሜሪካም ተሳታፊ ሆናበታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በጦርነቱ ላይ ስለሚኖራት ተሳትፎ በሁለት ሳምንት ጊዜ ውስጥ ውሳኔ እንደሚያሳልፉ ቢናገሩም ሌሊቱን የኢራን ኒውክሌር ተቋማትን በቦምብ ሲደበድቡ አንግተዋል። አሜሪካ ኢራን ውስጥ የሚገኙ 3 የኒውክሌር ተቋማትን ናታንስ፣ ኢስፋሃን እና ፎርድ ላይ ጥቃት አድርሻለሁ ብላለች። ፎርድ በተራራዎች ውስጥ የሚገኝ እጅግ በጣም ለመድረስ አስቸጋሪ የሆነ ተቋም እንደሆነ ይታመናል። ትራምፕ በቴሌቪዥን ባደረጉት ንግግር ዘመቻው አስደናቂ ወታደራዊ ስኬት ሲሉ አሞካሽተውታል። ቴህራን በፍጥነት ሰላም እንድትፈጠር ወይም ከዚህ የባሰ ጥቃት እንደሚደርስባት አስጠንቅቀዋል። አሜሪካ ቢ2 አውሮፕላኖቿን በመጠቀም ወደ መሬት ሰርሰው የሚገቡ ቦምቦችን በመጠቀም ድብደባ መፈጸሟን የተገለጸ ሲሆን የሀገሪቱ መከላከያ በጉዳዩ ላይ ዛሬ መግለጫ እየሰጠ ይገኛል። የኢራን የመንግስት መገናኛ ብዙሃን ፎርድ በከፊል በጠላት ጥቃት ተፈጽሞበታል ብለዋል። ያን ያህል የደረሰ ጉዳት እንደሌለ ነው የገለጹ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባህ አግራቺ በበኩላቸው የአሜሪካ ጥቃት አስከፊ ሲሉ አውግዘውታል። ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምትመለከት ተናግረዋል። ዛሬ ማለዳ በተከሰተው ጥቃት እጅግ አሳፋሪና ማቆም የሌለው መዘዝ የሚያስከትል ነው። እያንዳንዱ እና ሁሉም የተባበሩት መንግስታት አባል አገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡ ይገባል ብለዋል። አሜሪካ ከባድ ጥሰት ፈጽማለች ሲሉ ኮንነዋል። ቴህራን ቀደም ሲል አሜሪካ በሁሉም ሀገራት ግጭት ውስጥ ጣልቃ የምትገባ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እንደምታደርስ አስጠንቅቃለች። እስራኤል በአሜሪካ ጥቃት መደሰቷን የገለጸች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድፍረት የተሞላበት ውሳኔና የታሪክ ሂደት የሚለውጥ ሲሉ አወድሰውታል። በአሜሪካ ሪፐብሊካን የትራምፕ እርምጃ ሲያወድሱ፣ ዲሞክራቶች ደግሞ አሜሪካ ወደ ማብቂያ ወደሌለው ጦርነት እየገባች ነው ሲሉ አስጠንቅቀዋል። በሌላ በኩል ኢራን እስራኤል በሚሳኤል የደበደበች ሲሆን የእስራኤል መገናኛ ብዙሃን 11 ሰዎች መጎዳታቸውን፣ ሆስፒታል መግባታቸውንም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን አሜሪካ የሰነዘረችውን ጥቃት ላይ የበቀል እርምጃ ከወሰደች እስካሁን ከሰራችው ስህተት ሁሉ የከፋ ይሆናል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ሚኒስትሩ ይህን የተናገሩት አሜሪካ ከእስራኤል ጋር በመተባበር የኢራን ቁልፍ የኒኩሌር ተቋማት በቦምብ ካወደመች ከሰዓታት በኋላ በሰጡት ቃለ መጠይቅ ላይ ነው። በተጨማሪ የብሔራዊ ደህንነት አማካሪ ሆነው የሚያገለግሉት ሩቢዮ የጥቃቱ ዓላማ የአገዛዝ ለውጥ ለማምጣት እንዳልሆነ አበክረው ገልጸዋል። የአገዛዝ ለውጥ እዚህ ላይ እየሰራ ያለነው ነገር ግብ በፍጹም አይደለም ያሉት ሩቢዮ የአሜሪካ ዋነኛ ፍላጎት ኢራን የኒኩሌር ጦር መሳሪያ እንዳታገኝ መከላከል መሆኑን አስረድተዋል። ይሄ ሁሉ ከሆነ በኋላ የኢራን አደገኛ ውሳኔ ዛሬ በፓርላማ ተወስኗል። የኢራን ፓርላማ በዓለም ላይ በጣም ወሳኝ ከሆኑ የነዳጅና ጋዝ መተላለፊያዎች አንዱ የሆነውን ሆርሙዝ ባህርን ለመዝጋት የቀረበውን ረቂቅ አጸደቀ። ይህ የኢራን እርምጃ ወደ ተግባር ለመግባት ከኢራን ከፍተኛ የብሔራዊ ደህንነት ምክር ቤት የመጨረሻ ይሁንታ ነው የሚጠብቀው። ሆርሙዝ የዓለም 20% የነዳጅ መተላለፊያ ቁልፍ ቦታ ነው። የፔንታጎን አለቃ አሜሪካን የኢራንን የኒኩሌር መርሃ ግብር እንዳወደመችና ጥቃቱ ወታደራዊ ወይም ንጹሃን ዜጎች ላይ ያነጣጠሩ እንዳልነበሩ ገለጹ። በጥቃቱ የቢ2 ስፒት ስትራቴጂካዊ ቦምቦችና ዋሻ አፍራሽ ቦምቦች ጥቅም ላይ እንደዋሉ አስረድተዋል። ፔት ሄክሴስ አሜሪካ ከኢራን ጋር ጦርነት ውስጥ መግባቷ እንደማትፈልግ ነገር ግን በክልሉ ጥቅሞቿና አጋሮቿ በቆራጥነት ለመጠበቅ ዝግጁ መሆኗን አክለዋል። በኦፕሬሽኑ በአጠቃላይ 125 ጦር ጀቶች መሳተፋቸውን ገልጸው ወታደራዊ ጥቃቱ ቴህራን መቀመጫውን ያደረገውን የኢራን መንግስት የመገልበጥ ዓላማ እንደሌለው የፔንታጎን ኃላፊ ተናግረዋል።